እንደው ግን ምን ይሻላል ጽቤ? ወይ እንዴት ነው የሚሻለው? ደህና ነሽ? ደህና ደከመኝ በእናትሽ። ደህና ነሽ? እግዚአብሔር ይመስገን ደህና ነሽ? ደከመኝ። አድካሚ ጊዜ ነበር ነው እራሱ ያሳለፍኩት። ውይ እናት ስራ እንዴት ነው? ጥሩ ነበር። አንተ ጋር እንዴት ነው? አድካሚ ነበር። በቃ እንደተለመደው አድካሚ ነበር። ችግሩ ግን እኔ ይኸውልህ ደክሞኝ ስመጣ ይጠብቀኝ የተዝረከረከ ቤት። እናንተ እንደዚህ ማረፍ መተኛት አልችልም። እረፍት አይደል? ችግር የለውም ታዲያ አይደል? ምን አለበት? ምንድን ነው ይሄ የተዝረከረከው? ጠዋት ሲሄድ አስተካክዬው አይደል የሄድኩት? አሁን የተዝረከረከ ነው የሚባለው? አንተ ምን አለበት? ትመጣለህ፣ ልብስህን ታዝረከርካለህ፣ ከዛ በኋላ እግርህን ሰቅለህ ትተኛለህ። እኔ ጠዋት እነሳለሁ። እውነት እየሳክ እንዳይሆን። ኧረ ሊሰልችቶኛል ጽቤ በቃ አሁን እቺ ምን አድርጌ ነው እንደዚህ መጨቃጨቃ ማለት ነው? ብሽ አሁን ምን ሊጨቃጨቀው ማለት ነው? ጂናት አሁን የሚያጨቃጭቀው ነው። ካልሲ ለምን ነው እዛ ጋር ያስቀመጥከው? እዛ ነው የተቀመጠው። አሁን ካነሳሁት በኋላ ነው እኔ ረሳሁት። ደክሞኝ ነበር የመጣሁት ለዛ ነው። አላስታውስም። አሻንጉሊቷ ምን አድርጋለህ? ኧረ ነገር ነው ያማረሽ። በቃ ዝም ብለሽ ተጨቃጨቂ። ነገር አይደለም። በፍቃደኝነት የተመሰረተ ጭቅጭቅ አለ። በቃ ተጨቃጨቂ። እኔ ደክሞኝ ነው የምመጣው። እሺ እረፍ። አስተካክዬ የሄድኩት ቤት እንዳስተካከልኩት እንዲጠብቀኝ ይፈልጋሉ። እሺ ይጠብቅ። እርቦኛል ደግሞ መክሰስ እድሜ ላንተ ምን እሰራለሁ? የወዳደቁትን ልብሶች አነሳለሁ። ልብስ እዚህ ጋር ይቀመጣል። አይ ወይኔ ዛሬ በጣም ረፈደብኝ። ወይኔ ምን ይሻላል? ኧረ ተው አታልክመኝ። ችግር የለውም። አሁን ወደ ስራ ልትሄጂ ነው አይደል? ስለዚህ ሂጂ፣ እኔ አስተካክለዋለሁ። አንተ ታስተካክለዋለህ። መቼ ማስተካከል የምታውቀው ነው ሲጀመር? እንዴ አንተ መረረኝ እኮ እንዴ በስመ አብ። ኧረ ቆይ እስኪ አንተ ግን አታስብም ማለት ይሰለቻታል ብለህ አታስብ? እኔ ረፍዶብኛል። ችግር የለውም። ስራ ልትሄጂ አይደል? እኔ ችግር የለውም። እና እሺ ቃልዬ በዛው ታይሽ ደግሞ ስልክ ረሳሁታች። እጭ ወይ ማለት ነው ያስችኝ ረሳሁ። እሺ ሰላም ወይ መልካም ቀን። ጫማ ረስታለች። ሁሌ ነው የምትረሳው ደግሞ ሳትርቅ። እስማ ያን በቃ ይሻለኛል ዛሬ ሰዓቱ ሄደ። ወይ ወይኔ በቃ እንዲህ ብለሽ ቀራ እንዴ? ሁሌ ነው የምትረሺው አንተ ነህ። በቃ በጣም ታነጫነጨኛለህ። ቆይ እሺ ልሰርልሽ። ችግር የለም። አይ ትጨቃጨቀኛለህ። ይኸው ረሳኸኝ። ሄላንተ ችግር የለውም። አንተስ ና ቻው። እሺ መልካም ውሎ። ቻው። መልካም ቀን። ደግሞ ረስተሽው ነው ያሉ ስልኩን። አረቻው እንደዚህ ዝረክረክ ነህ። አንቺስ እንደዚህ ኃይለኛ ነሽ። ምን ላድርግ? ልታኖርኝ አልቻልሽም እኮ። ግን ከነዚህ አሁን ያየናቸው ታሪኮች አሁን ያሳየናችሁ ተመልካቾች በጣም ብዙ በትዳር ውስጥ ስንኖር ከሚያጋጥሙን ገጠመኞች መካከል እንዲሁ አንዷን አነሳን እንጂ በርካታ
ልናልፋቸው የምንችላቸው። ምክንያቱም ያን ሰው ትወደዋለህ፣ ታፈቅረዋለህ። ስለዚህ ችግሩን ትቀበለዋለህ። አንዳንዴ ተቀብለው የሚያስተካክል ከሆነ ያስተካክላል፣ ካልሆነ ደግሞ ተቀብለው ባያስተካክልም ቃልዬ ባያስተካክልም እንደ ካራክተር ባላስተካክልም ደግሞ ሌሎች ጥሩ ጎኖች አሉት እኮ። የሆነ ሰው የሆነ ጉድለት ይኖራል። ቅድም መግቢያችን ላይ ተመልካቾች እንደጠቀስኩት እሷ ደግሞ ዕቃ ትረሳለች። ስንት ነገር ነው ማስታወሰው እኔ። ስለዚህ የሆነ ሰው የሆነ ክፍተት ሲኖርበት ያን ነገር ይሞላል ማለት ነው። ስለዚህ በዚህ ድራማ ወይም ደግሞ በዚህ አጭር ጭውውት ያየነው የአንዱን አካል በአንዱ መሞላት ማለት ነው። በጣም ጥሩ ያነሳነው ሀሳብ ነው እንግዲህ በጭውውት የተመለከትነው። ገና አራዳ አልሄድንም። አራዳ ደግሞ እንሄድና በጣም ቆንጆ ባለትዳሮች ጋብዘንላችኋል። ስለዚህ ከነሱ ጋር ደግሞ ቆይታ እናደርጋለን። ወደ አራዳ እባክና ሰላም ተመልካቾች እንደምን ሰነበታችሁ? ኢቫንጋዲ ፕሮግራማችን እንሆ በሰዓታችን ተጀምሯል። አዲስ ሚዲያ ኔትወርክ ላይ የምታገኙት ኢቫንጋዲ ፕሮግራማችን ዘወትር ቅዳሜ አመሻሽ ላይ የሚኖር የተኖረ የፍቅር ታሪክን ወደ እናንተ የምናገራበት ፕሮግራማችን ነው። ዛሬም እንግዲህ ሳምንታችን ደርሶ እነሆ ተገናኘ። በነገራችን ላይ ተመልካቾች በዚህ በውቡ የአራዳ ፓርክ ነው ፕሮግራማችን ሁሌም ቅዳሜ ወደ እናንተ የምናደርሰው ማለት ነው። እንግዲህ ተመልካቾቻችን በዚህ በኢቫንጋዲ ፕሮግራማችን ብዙ ታሪኮች ይነገራሉ፣ ብዙ የፍቅር ጉዳዮች ይነሳሉ። ሰዎች እንግዲህ በሂደት ውስጥ እየገለጡት የሚመጡ ነው። ይተዋወቃሉ፣ ይግባባሉ። ከዛ በኋላ ደግሞ የሚያሻግሩት የፍቅር ባለ ታሪኮች ናቸው። በትዳር ህይወታቸው ውስጥ ተጣምረው እንግዲህ ቤተሰብ ይመሰርታሉ፣ ሀገርም እናይበታለን በትዳር ውስጥ ማለት ነው። ዛሬ መጋባዝናቸው ሰዎች እንግዲህ ረጅም ዓመት በፍቅር በትዳር ኑረዋል፣ ልጆችም አፍርተዋል። ከነሱ ጋር ቆይታ እናደርግ። እውነት ነው ቃል በትዳር ረጅም ዓመት ማሳለፍ ብዙ ጣውረዶች ታልፋሉ ማለት ነው። ፍቅር በባህሪው የሚሰጥ ነገር ነው። የምትሰጪውን ነገር መቀበል አይሻም። ፍቅር ስለምታደርጊለት ብቻ ነገር ተፈቃሪው ወይም ደግሞ አፍቃሪው የሚመልሰው ምላሽ እሱ ልቡ ባሻው ካልሆነ በስተቀር መጠበቅ ብሎ ነገር የለም። ዝም ብሎ መስጠት ይመስለኛል። አሁንም መስጠት። ለማንኛውም ኢቫንጋዲ ተጀምሯል። እንግዶቻችንን ወደዚህ እንጠራቸውና ቆይታ እናደርጋለን ማለት ነው። እንግዶቻችን እንግዲህ ወይዘሮ ኤልሳቤት ከበደና አቶ መኮንን ገብረ እግዚአብሔር ናቸው። በትዳር 22 ዓመታትን ቆይታ አድርገዋል። 3 ልጆችን አፍርተዋል። እንዲሁ ሲያወሩ እርስ በርሳቸው ሲያወሩ በድምጻቸው ውስጥ ፍቅራቸውን እናይበታለን። በጣም ብዙ የሚወሩ ታሪኮች አሏቸው። ለማንኛውም ሁሉን እንዳንጨርስ ሲታዩ ያስቀናሉ። ባይዘው ይገራል ብላችሁ ተመልካቾች እያቸው ማየት ይበቃል። እሺ ተመልካቾቻችን እንግዲህ የኢቫንጋዲ ፕሮግራማችን ጀምሯል። መኮንን ገብረ እግዚአብሔርና ኤልሳቤት ከበደ እኛን አክብራችሁ ስለመጣችሁ ከልብ እናመሰግናለን። እኛም እናመሰግናለን። በጣም ደስ ብሎናል። እንግዲህ በኢቫንጋዲ ጥሩ ጊዜ እናሳልፋለን። ችርስ ብለን እንጀምረው ለፍቅራችሁ ለትዳራችሁ። እሺ ይሄ የሚያምር ውበት ከዛ ረጅም ዓመታት ደግሞ በትዳር መቆየት መቼም መነሻ አለው። ረጅም ዓመት እንዲሁ ለማለት ራሱ ስታያቸው እኮ ለመገመት ይከብዳል። አሁን ተመልካቾቻችን እኮ ላያምኑን ይችላሉ። ወጣት ናቸው በጣም እንዴ። እስኪ መነሻችሁ እንዴት ነበረ? እንዴት ተዋወቃችሁ? ማንን አወቀ መጀመሪያ? ቅድሚያ ለሴት ይሁን ተቀጫለ ነው ሬዶን የሚገርም ነው። አክቹሊ ምናልባት የተለመደ አጋጣሚ ሊሆን ይችላል አላውቅም፣ ግን የተዋወቅነው ሽርሽር ላይ ነው። እሺ ሽርሽሩ የተዘጋጀው አዲስ አበባ ቱሪዝም ኮሚሽን ከየመስሪያ ቤቱ ለሚውጣጡ ሰራተኞች ያዘጋጀው አንድ የሽርሽር ጉዞ ነበርና እኔም ከመስሪያ ቤቴ ተመርጬ ተወክዬ ማለት ነው። እሷም ከመስሪያ ቤቷ ተወክላ የት ነበር የምትሰራው? እኔ የሆቴልና ቱሪዝም ማሰልጠኛ ኢንስቲትዩት አስተማሪ ነበርኩ ያኔ። እሷ ደግሞ አስተማሪ ነበረች። መካነ ኢየሱስ መለስተኛ ሁለተኛ ደረጃ ትምህርት ቤት የኬሚስትሪና የሂሳብ አስተማሪ ነበረች። የሂሳብ ሊቅ ነች። ጎበዝ ነች። በሂሳብ ጥሩ ታስባለች። ኧረ ሂሳብ ራሱ ጎበዝ ነች። ቤቱም እንዴት ናት ሂሳብ? እና ከዛ ተወክላ ነው የመጣችው። እና ምንድን ነው የሆነው? እኔ ባሴን አጣሁት። የትኛው ባስ እንደተመደብኩ አጣሁት። እና ብዙ ባስ ነበር እና አርፍጄም አይደለም ግን የሚነግረኝ ሰው አለ እዚህ ነህ ምናምን ነገር የሚለኝ ነው። ግን የምፈልገው ሰው ነበረ አብሬ ለመሆንና ለካ አንድ ባስ ውስጥ ስገባ ያየሁት እሷን ነው። በጣም ብዙ ሰው ነበር። ያየሁት እሷን ነው እና ከዛ ወረድኩና ሄድኩ። የኔን አውቶቡስ አገኘሁትና ገባሁ። ግን
ትንሽ እንደ ያለችበትን አውቶቡስ ሌላ ቦታ ሄድኩኝ። የምፈልገው ሰው ስለነበረ እዛኛው ባስ ውስጥ ሄድኩኝ። ምክንያቱም የምትፈልገው ሰው ያገኘ መስሎኝ ነበር። በዛ ላይ ዝም ብዬ አይቻት ነው በቃ ያወረድኩት እና ከዛ በኋላ የቁርስ ሰዓት ነበረ እና የሆነ ቦታ ቆመው ቁርስ ምናምን ሰጠን። ስንበላ ምናምን ነገር ፈለኳት። አገኘኋት። ቁርስም አልተበላ እሷን ይፈልጋል። በኋላ አንድ ትልቅ ሰውዬ ጋር ነው የነበረችውና በቃ ከዛ ማንዣበብ ጀመርኩ ማለት ነው። ብቻ አጠገቧ ትደርሳለህ። ሳትዝናና ቀረ እሷን ይፈልጋል። ያ መዝናናት ነው። ከዛ በኋላ መነጋገር ቻል። እንዴት ተጀመረ? ወሬው እንዴት ተጀመረ? ቁጭ ብሎ ጠረጴዛ ላይ እንትን ያለ ነበርና እኔ ደግሞ ቦታ እየፈለኩ ነበርና የጃዛጋው ተቀመጥኩ። ቦታ አግኝተሽ ነው? ቦታ አግኝተሽ ነው ብዬ አይደለም። እሺ። ከዛ ኬት ነው የመጣሽው? ኬት ነው የመጣኸው? አወራን። ከዛ እኔም ከመጣሁት ከዚህ ነው እሱም የመጣበትን ነገረኝና እያወራን ቆየን። ከዛ አንዳንድ ነገሮች እኔ ሃይማኖታዊ የሆኑ ነክ ነገሮች አነሳውና በዛ ጉዳይ ላይ ብዙ እንደዚህ ፓሽኔተር ስለሆንኩ ያ አግባባል። መንፈሳዊ ነገራችን አንድ የሚያደርገን ነገር እዛ ጋር ተጀመረ። ማውራት ጀመር። ከዛ ስንገናኝ በቃ አንድ የሚያደርግሽን ነገር ስታገኚ ኮኔክት ታደርጊያለሽ። ተደጋጋሚ ነገሮች ላይ ወሬ የሆነ ወርደን ምሳልን በላም ስንል ሻይ ልንጠጣም ስንል መነጋገር ጀመር። ማንዣበቡ ፍሬ አፈራ። ያኛውን አላሰብኩትም። ያው እንደዛም አይነት ነገር እንዳለው አላውቅም። ግን ሲያወራ እንዴት ነበር? ያኔ በጣም ቁም ነገር ነው የሚያወራው እና አንዳንድ በጣም ጠቃሚ የሆኑ ማለት አንድ ሰው አሁን የኔ ብለህ የምታስበው ሰው ቢሆን ብለህ የምታስበው አይነት ተመኘሽ ያኔ ሀሳብ ያወራ ነበርና ምን አልኩኝ ለራሴ እንደው ይሄንን ሰው እንደ ባል ያገኘች ሴት እድለኛ ናት አልኩ ለራሴ። አግብቷል ግን ከሀሳቡ ተነስተህ ምንም ያግባም አላውቅም፣ ግን ዝም አላውቅም፣ ግን ዝም ሀሳቡ የሚናገራቸው የሚያወራቸውን ጀነራል የሆኑ ነገሮች ላይፍ ላይ ያለውን አስተሳሰብ ሳይ ይሄ ሰው በቃ ያገኘች ሴት እድለኛ ናት አልኩ ለራሴ። እና የሆነ እንትኑ ደስ ይል ነበር። በቃ የሚያወራው ነገር ቁም ነገር ነው ምናምን እና አንደኛም ደግሞ መንፈሳዊ ነገራችንም ስላገናኘ ሞር ኮኔክት እንትን ማለት አልፈራሁትም ለማውራትም ለመነጋገርም ማለት ነው። እሺ ከዛስ አሁን ተግባባችሁ? ወሬ ተጀመረ። የቁርሱ የማንዣበቡ ምናምን ፍሬ አፍርቷል። ከዛ ምንድነው ቸርች እንዲመጣ ምናምን ጋበዝኩት። እኔ ምን መጣችሁ? የት ነበር ሄዳችሁት? ደብረ ዘይት ቢሾፍቱ። ደብረ ዘይት ሄዳችሁት? ስንት ቀን ቆያችሁ? አንድ ቀን ነው። ጠዋት ተጀምሮ ማታ ድረስ ተነጋገራችሁ። ከዛ በኋላ ግን ለቀጣይ እንድትገናኙ ምን አለ? ስልክ ተቀያየር። እንግዲህ ስልክ ተቀያየር። አክቹሊ ያኔ እንትን ነበረ፣ ሞባይል አልነበረም፣ የቤት ስልክ ነው። ስለዚህ የቤት ስልክ ተቀያየርን። የሚቀጥለው እሑድ ቸርች ፕሮግራም ነበርና እኔ ኳየር አገለግላለሁ እና አገልግሎት ነበረኝ። እዛ አገልግሎት ላይ እንዲገኝ ጋበዝኩት። ከዛ በቃ ለምን ጋበዝሽ? ግን አሁን አንድ ቀን ያገኘሽው ያው የመጀመሪያ ቀን ሰዎችን እንደዚህ በጣም ለማወቅ እንቸገራለንና ታውቆሻል፣ ጥሩ ሰው ነው ይሄ ሰው ቸርች ደግሞ ብጋብዘው ብለሽ እንዴት ወሰንሽ? እንደዛ አይደለም። እንደውም እኔ ማለት ዝም ብሎ ሰዎች አምተው ያገናኙኝ ሰው ነበረ። እንደው አላውቀውም፣ አያውቀኝም፣ ግን አሜሪካን ሀገር የሚኖር ሰው ነው እና እንደውም ብዙ እንትን አለም፣ ግን እሱ ቀና ነው፣ በቃ መልካም ሰው ነበር፣ በጣም ጥሩ ሰው ነው እና ሲያወራኝም በጣም ለኔ ኢዚ ነው እንዳልኩሽ ነው። የኔ ቢሆን የምትመኘው አይነት ነው ንግግሩ፣ አስተሳሰቡ። እንዴት ነበር ግን ስትጠራ? አንተ ትፈልጋለህ ከመጀመሪያው ጀምሮ ተገኝቶ ነው እንዴ ስትጠሪ? በቃ ምንም ማወላወል የለው። እንዲያውም ያለ ሰዓቱ ደርሷል አልደረሰም? ተነሳ ሄድኩ፣ አገኘኋት። እንዳልኩሽ ነው። በጣም የሚገርምሽ ነገር አልከበደንም። ከዛ በኋላ አብረን እንትን ለማለት ምንም አልከበደንም። እዛ በጣም ተቀራረብን። እንዲያውም ያው እኔ እንደዚህ ነኝ እንደምታውቂ፣ አሁን እንዳያችሁ ነውና አወራለሁ፣ እጫወታለሁ፣ ምን ላለው። በዚህ ምክንያት ብዙ ጊዜ መገናኘት ጀመርን። ከዛ በኋላ ምሳ ለምን አንበላም እና ምንድን ነው የምትወጂው? ደግሞ ፈን ያደርጋል እና በጣም ይቀልዳል። እኔ እንደውም መስሪያ ቤት ሄጄ እኔ በቃ ባለቤቴ የሚናገረው ቀልድ በጣም ነው የሚያስቀኝ ስላቸው አንድ እንደውም አለቃዬ አድለሽ እኔ ባለቤቴ የሚናገረው ቀልድ በሙሉ ነው የሚያናግረኝ። በባልሽ ቀልድ መሳቅሽ እድለኛ ነኝ። ያንን ያስቅሻል። በቃ በጣም ነው የምስቀው። በጣም
ሴቶች ደግሞ ስጎናችን ነው ይባላል የሚያስቀን ሰው እና ሁሉንም ነገር ፈን ነው የሚያደርገው እሱ ደግሞ ደስ አለኝ በቃ ቀለል ነው ሁሉም ነገር ቀላል እኔ እንደውም አካብደው ከዛም ሌላ ቀጠሮ ምሳ ነው እንግዲህ የምትይው ሰበቡ ምሳ ነው ምሳ በውስጥ ግን ሐሳቦች አሉ እንደዚህ አብረን የሚሉ አዎ እኔ ከመጀመሪያው ቀን ጀምሮ ስኛለሁ ምናልባት እኔ በቃ ለማግባት ኦፕን ነበርኩ የሚሆነኝ ሰው ነው እንጂ የምፈልገው ኦፕን ምክንያቱም ፕላን ነበረኝ እኔ ከዚህ ጊዜ እስከዚህ ጊዜ ድረስ ማግባት አለብኝ የሚል ፕላን ነበረኝ ግን ያ ጊዜ አልሰራም እያለፈ ነበር ጊዜውና ግን ያ ማለት ምንድነው እሱ ሴቶች በህይወት ያልነበሩ ማለት አለ የማያቸው ወይም ቢሆኑ ምላቸው ግን ደግሞ ትንሽ ቀረብ ስትይ አንዳንድ ነገር አይሆንሽም አይደለ ጀሳቱ ተያዋለሽ ማለትና ከሷ ጋር ግን ብዙ አልቸገረኝም እውነት ለመናገር እና በቃ እቺ ሰው መሆን አለባት ብዬ በቃ ወሰንኩ የዛለትም ጸልዬ ነው የወጣው ያለትም ጸልዬ ነበር የባሱ ቀን ጠይቀ ነበር እዛው ይደረስ አሬ ጸልይ እንዴት መልኩን ቀየረ ግን የመጀመሪያው አሁን ለምሳሌ ከጓደኝነታችሁ ከመገባበዛችሁ እንዴት ነው ወደ ፍቅር የተቀየረው እንዴት የተቀየረው ትንሽ እሱ ፍላጎት አለው እኔም ደግሞ እንዳልኩሽ የመጀመሪያውን እይታ በጥሩ ነው የተቀበልኩት ምክንያቱም እድለኛ ናት ብዬ ከሳስብ ወደ እኔ ነገሩ ሽፍት ሲያረግ ማለት ምናልባት እግዚአብሔር ይሄን ሐሳብ አስቦልኝ ሊሆን ይችላል የሚለው ነገር ያሰብኩ ነበር እኔ በጣም ነው ማግባት የምፈልገው እንደዚህ አይነት ሐሳብ ነው ያለኝ ብሎ ሲናገር በቃ እንጸልይና እግዚአብሔር ፈቃዱ ከሆነ የእግዚአብሔርን ፈቃድ እንፈጽማለን በእግዚአብሔር ፈቃድ ውስጥ ደግሞ ደስታ አለ ሰላም አለ ስለዚህ ያው የእግዚአብሔር ፈቃድ ፍጹም ነው ደስ የሚያሰኝ ነው ደግሞ ሰላም አለ በጣም የሚገርምሽ ነገር ምሳ እንገናኛለን ከዛ እኔ እማራለሁ እኔ ኬሚስትሪ ነው ግራጁዌት ያደረኩት መጀመሪያ ከዛ ወደ ኢኮኖሚክስ መማር በጣም ፈልግ ስለነበር ኢኮኖሚክስ ጆይን አድርጌያለሁ እና እዛ ለመማር ማታ ነው የምሄደው ከናስተምራለሁ ማታ ይላል ስለዚህ ከትምህርት ቤት ስመጣ ይመጣል ይቀበለኛል ሰፈር ያደርሰኛል እሱ ወደ ሰፈሩ ይመጣል እኔ ፈረንሳይ ነኝ እሱ ሳር ቤት you know it was ለኔም ጥሩ ጊዜ ነበር ነው ለመናገር ምክንያቱም የምርም ሰፖርት ለማድረግና ፍቅሬንም ለመግለጽ እድል የሰጠኝ ነው ብያንስ ምክንያቱም ባትሪ ገዝቼ ይችላል ያው ባትሪ ገዝቶልኛል ማታ ወደ ሰፈሯ ገባ በተለይ ጨለም ያለ ነው ምናምን እና እንደዛ ስለዚህ መጀመሪያ ስጦታ ባትሪ ነበረ የመጀመሪያ ነበር ኮትና ጉርድ ቀሚስ ከነሰደርጋ ነበር በጣም ወደርኩና መጥቼ ነገርኩት እሱ ነው የመጀመሪያ ስጦታዬ እንደውም ወንዶች ለውሳኔ ትንሽ ይንገዳገዳሉ ይባላል ትዳር ሲሆንና ከመጀመሪያው ማንተ ወስና ላይ ጀመርከው እኔ እንደነገርኩሽ ነው ፕላን ነበረኝ ብዬሻለሁ የሚስማማኝ ሰው ካገኘው ጎፍ ብዬ ወስኛለሁ በዚህ ሰዓት እሷ የምትስማማኝ ነች ምን ወዲያና ወዲያ ሰኝሽ ፍላጎቱ ጋብቻና ጋብቻ ነው አብሮ መቆየት ምናምን እንደዚህ ምናምን ይላል ሲሪየስ የሆነ ነገር ነበር መታዩ ብዙ ጊዜ አሁን ወንዶች አብረው ይወጣሉ አብረው ይገባሉ ግን በዚህ ጉዳይ ላይ ሲሪየስ አያውሽ እሱ ሲሪየስ ስለ ትዳር ነው የሚያወራ እየደጋገመና ማግባት ነው የምፈልገው አብረን መኖር ነው ያለብን አብረን እንኑር እንደውም ወዲያው ነበረ ጥያቄው ግን ያው ቤተሰብ ሽማግሌ መላክ አለበት ቤተክርስቲያን ማወቅ አለባት ጋብቻ ትምህርት መማር አለብን ፕላስ ያው እንዳልኩሽ ይሄንበት ተወሰኑት ቀናት ሞር እየተገለጡ ፍላጎታችን ሞር ክሪስታላይዝ እያደረገ ምናምን ይሄ በመሄዱ ምክንያት እኔ ደስተኛ ነኝ ባይዘው በጣም ኬሪንግ ነው በጣም እኔ የሚገርምሽ ነገር ከተጋባንም በኋላ በጣም ሞር ልጆቼን እያያዘ እያጠበ ልጆች ይዞ ነው እኔ ተማርኩት ማለት ስንጀምር ነው ትምህርት እንትን ያልኩትና ሞር ኬሪንግ ነው በቃ ይሄ ሶፍት ያስፈልግሻል ብሎ ቦርሳ ውስጥ ይከታል ምናምን እንግዲህ በጣም ሲምፕል የሚባል ከዛ እንዴት ነው ወደ ትዳር የገባችሁት እናንተ ከመጀመሪያው ጀምሮ ወስናችሁ ነው ወደ እጮኝነት የሄዳችሁትና እንዴት ነው ወደ ትዳር የተቀየረው እንዳልኩሽ ሞር ያው ፍላጎት ነበረው እኛም ደግሞ ሴት ልጅ ብዙ ወደ ትዳር ነው መግባት የምትፈልገውና የራሷን ኑሮ መኖር መርጣለችና እሱ ጋር የነበረው ነገር ከባህሪውም ጋር ካስተሳሰቡም ከመልከታውም ጋር ጥሩ ስለነበር የጋብቻ ትምህርት ከወሰድሽ በኋላ በቃ አልቋል ስለዚህ መቼ እናርጋል
ቀን ፈለግን እሁድ እንዲሆን ያው ጋብቻ ቀን እሁድ አይደለ? እሁድ ስንፈልግ ሲያዝ ቤተክርስቲያን አዳራሽ ሲያዝ ስንል ምን ላይ ደረስን? የወዛደሮች ቀን አሁን 23 ሁሉ ቀን እረፍት ነን። አኒቨርሰሪ በጣም ይገርማል። ሰዎችንም ለማግኘት ራሱ ለመጥራት አንቨርሰሪያችሁ ስታከብሩ የተመቸ ቀን ነው። እስኪ ያዙ እባካችሁ አይደል? ወሬ ብቻ እንዳንይዛችሁ። እሺ ትዳር ተጀመረ። እንዴት ነበረ ትዳር? እንጆ እያደረግነው ነበር ግን በሳምንቱ እሺ ሳንገባ በፊት የሚያወራልኝ ነገር ነበር። እኔ ነኝ ጓደኛሽ፣ አንቺ ነሽ የኔ ጓደኛ። በቃ እኔ ያን ነው ይዤ ኖርኩትና ልክ በሳምንቱ ልሂድ አለ። የት? ጓደኞቼ ጋር ስማቸውን ጠራና እነሱን ለማግኘት ሲለኝ እንዴት ትሄዳለህ አልኩና እኔ እኮ ነኝ ጓደኛ። እንዴት ነው እንዴትም ብዬ ተጣላሁት። በሳምንቱ በተጋቡ በሳምንቱ አኮረፈች። ተጣላሁ። በኋላ በቃ ቁጭ ብሎ እንደዚህ ነው እንጂማ አንዳንድ ቀንማ የጓደኛ ማግኘት አለብኝና ሁሌ አይደለም። ምን አልካት እስኪ አንተ? እኔ ደነገጥኩኝ። ምክንያቱም እሷ ያሰበችበትና እኔ ያሰብኩት መንገድ አንድ አልነበረም። ምን ነበር ያንተ ሀሳብ? እኔ ጓደኞቼ ጋር ደርሼ ልመጣ ነው እንግዲህ አብሬሽ ነኝ ስላት ያው እውነት ነው። አሁን ሌላ ሰውም አልነበረም ቤት እና ብቸኝነት ተሰምቷት ነው ብዬ ነው የማስበው። እኔ ደግሞ የተወሰነ ሰዓት ነው ደርሼ መምጣት የፈለጉት እንጂ ሰላም ብሎ ለመመለስ ነበር። ባው የሆነ ጉዳይ ነበረኝና እዛ ደርሼ ለመምጣት ነው። በኋላ ቁጭ ብዬ እንደገና አይ እንደዚህ ነው እንደዚህ ነው ብዬ ነገሩ አሁን ሄዳለሁ። አሁን የሃይ ስኩል ጓደኞች ያሉ በተለይ ሃይ ስኩልና የሰፈር ጓደኞች የነበሩ እነሱን አልፎ አልፎ አገኛቸዋለሁ። ይዣትም ሄዳለሁ መሄድ ስትፈልግ ከኔ ጋርና ግን ያው ትዳር ከያዝክ በኋላ ጓደኛ ጋር ብዙ አይደለም። የተለየ ኦፒኒየን ያላቸው ሰዎች ግን አሉ። ጓደኛም ጋር መሄድ አለብኝ ይላሉ። ግን እኔ ሞር ቤትህ ላይ ብትሆን በተለይ ልጆች ደግሞ ከተወለዱ ምን ካሉ ጊዜ አይኖርም። ምክንያቱም ማስጠናት አለብህ፣ መቆጣጠር አለብህ፣ ምን ስራ አለ፣ ጊዜም የለህም እና በስልክ ደህና ነው እንደምናችሁ ምናምን ነገር በቃ። ከዛ ከጋብቻ በኋላ ያሉት አመታቶች በተለይም ጅማሮ አካባቢ ያሉት የወደፊቱን የትዳር ሁኔታ ያመላክታሉ ይባላል። እዛ ላይ ጽኑ ከሆነ ሰው ይቀጥላል አሪፍ ትዳር ይዞ፣ አሊያም ደግሞ ሸርተት የሚል ከሆነም ሊያመልጠው ይችላል ትዳሩና። የእናንተ እንዴት ነበረ? ምንድነው እሱ ጠብ የለም ማለት አይደለም፣ መጣላት የለም ማለት አይደለም። ተጣልተናል። የምንጣላው ግን በጣም ሲምፕል በሆነ ነገር ነው። ለምሳሌ እኔ እንደ እንትን ነኝ እንደ እንደዛ አይነት ነገርና ምንድነው የሆነ ነገር አሁን ለምሳሌ ይሄ ነገር እዚህ ጋር ቁጭ ብሎ አንስተሽው መልሰሽ ማስቀመጥ አለብሽ። እንዴት? ለምን? ምክንያቱም ቦታው እዛ ነው። ለምሳሌ እንደው ቀላል ሌላ ምሳሌ ልስጥሽ። በር ከፍተሽ ነው የገባሽው፣ መዝጋት አለብሽ እንጂ ከፍተሽ ገብተሽ ከከፈትሽውና ከተውሽው ሊያበሳጨኝ ይችላል። እኔ በዛ ምክንያት ፈጠረ ነገር ነበር። ትንሽ ከበደኝ። እኔም ገባሽ፣ እኔም ኃይለኛ መሆን ጀመርኩ፣ መቆጣት ጀመርኩ። ማለት ይሄንን ማለፍ ትችላለህ፣ ለምን ትናገራለህ ምናምን እያልኩ ስንነጋገር በቃ አንቺ ተረሻለሽ በር ከፍተሽ ማለት እንደዛ ሳይሆን ቁልፍ እረሳለሁ። የሆነ ዕቃ ምናምን አስቀምጬ አጠዋለሁ ምናምን። እንዴት በቃ ለምን በስነ ስርዓት አታስቀምጥ? በቃ ለርሳ ሰው ነኝ እላለሁ። አይቻልም። አሁን እንደዛ ሲሆን ጦርነት ሆነ። ሁለተኛ ልጄን ወልጄ መሰለኝ። ከዛ እናቴን ጠራኋት። በቃ እንደ ሁለተኛ ልጅ ተወልዶ ጸብ ተነሳ። በቃ እኔ በቃ ጭቅጭቁ ሰለቸኝ። ማለት ይሄ ምንድን ነው ጥቃቅን ነገሮች ሁሉ በቃ እንደዚህ አይ በቃ መረረሽ። በምንድን ነው የመጨረሻው አሁን ማሚ ለዚህ ያደረሰቻችሁ? በቃ አላስታውሰውም ግን የሆነ ነገር ሆኖ ብቻ ሲናገር እኔ ትንሽ እንትን አለኝ። እናቴ ታስታውሰው ይሆን? እስኪ ምን ነበር ጉዳዩ? አሁን እናቷ መጣች። ምንድነው እስቲ የሚያጣላችሁ ነገር ነው ነገር እስቲ ምሳሌ ስጠኝ አለችኝ። ለምሳሌ አልኳት ቁምሳጥን ትከፍትና አዘጋም ካታና በኋላ እናትዬ በጣም ጥሩ ሰው ነች። በጣም ጥሩ ነች። አይሽማ ለምን አዘጋው ባንተ አለች እኮ የምትቆጣበትን ጊዜ ለምን አዘጋው አንተ ምናምን ስትለኝ
እውነቷን ነው እኮ ለምን አልዘጋውም እኔ አልኩኝ። ሺስ ራይት በቃ እሺ አልኩኝ። ዝም አልኩኝ። በቃ እንስተ ዝም አልኩኝ። በቃ አሁን እንዴት ነው ተስማማላችሁ ምናምን ነገር? አዎ ተስማማለን። ምን እንደምትልሽ እሱ እንዲህ ሲል እኔ ኃይለ ቃል እናገራለሁ። ለምን እንድትላለ ምናምን ኃይለኛ ሆናለሁ ሳላውቀው ማለት ውስጥሽ ቆጣ የለ የሱ ደግሞ እሱ አያስደስተው። ለምን ሴት ልጅ ቀዝቀዝ ብላ ረጋ ብላ ስትናገር ነው ጥሩ እና እሱ ልክ ክብሩ እንደተነካ ያስበዋል። እኔ ደግሞ ለምን ነፃ መሆን እያንዳንዱ ነገር ፎሎ አፕ ማድረግ ምን ያስፈልጋል አሉ። ለሱ ትንሽ ያላትመን ነበር በመጀመሪያ ጋብቻና ክፉ በቃ የሆነ ተቆጥቼ አይ እንደዚህ በቃ አይደለም ምናምን ብዬ ከተናገርኩ በኋላ እጸጸታለሁ። የሚገርምሽ ልክ በቃ እሷ ከተናገረች በኋላ አቆመ ይሄንን እንጂ እንደዚህ ቢቀጥል ምናልባት አብረሽ ላትኖሪ ትችያለሽ። ገባሽ? በጣም ቻሌንጅር ነው። አሁን ልጆቼ ላይ ነው ልክ ገብቼ መኝታ ቤታቸው ምንድነው ምናምን ዳድ ሲመሰካከል ነው እኮ የምትመጣው አንተ ትክክል የተስተካከለ ጊዜ የለም እና ልክ ድንገት ስመጣ ሳይሆን ነው እኮ ትክክል። ምክንያቱም ሩቲን ከሆነ ሁሉ ጊዜ የምታደርጉት ከሆነ መሆን ያለበት ስላቸው በቃ እሺ ምናምን አይደል ተዋቸዋለሁ። በስንት ጊዜ በደንብ ይሄ ነገርም ጠፍቶ በስንት ጊዜ በደንብ ተዋሃዳችሁ? አሁን በሚገርምሽ ነገር አትተዋወቂ። ሁሌም መተዋወቅ አይኖርም። አንዳንድ ነገሮች ሪቪል ያደርጋሉ። መሀል ላይ የሚመጡ ነገሮች አሉ። ግን እኔና እሱ በቃ ዋና የምትያቸው አሁን ትዳር ላይ ያጋጫሉ የምትያቸው ነገሮች እኛ መካከል የሉ። አሁን ለምሳሌ ገንዘብ ኢሹአችን አይደለም። ካላለ ከሌለም የለም። ከዛ ደግሞ ሲቀጥል ወንድ ስትወጪ አይወድም፣ ይቀናል። ሴትም ባሏ ሲወጣ ትቀናለች ምናምን እንደዚህ አይነት ነገር ኢሹ ተነስቶ ያቀምኛል። በቃ እንዳልኩሽ ሲል የሆኑ ነገሮች ናቸው። ወይኔ ይሄንን እንደዚህ አላረጋችሁም ካለ እኔ ያኛው ስሜት ማለት ይሄ ጥንቁቅነቱ ስለሚጎላብኝ ወይ ብስጭት እላለሁ። ስበሳጭ ለምን ትበሳጫለሽ ይመጣል ንግግሮች ማለት ነው። እና ሲል የሆኑ ነገሮች ናቸው የሚያጋጩንና ይመጣሉ አብረውሽ ተከትለውሽ ይመጣሉ። ትጋጭባቸዋለሽ ግን ያልፋሉ። የመጀመሪያ ልጅ የተወለደበትን እስኪ ያስታውሱን። ትንሽ እኔ እንትን ነበርኩ ማለት ትንሽ ደም ከፍ ብሎ የግዝናው ከመውለጃ ቀኔ ቀደም ብሎ ነው የተወለደችውና ግን 10 ቀን ነው 15 ቀን ነበር የሚቀረኝ የነበረው። ኦልሬዲ ጤናማ ያው ልጅ ናት። ግን ኢንሹራንስ ምናምን ጠጥታ ስለነበር ጭንቅ ነበር። በቃ የሆነ ትርምስ የመጀመሪያ ልጅም ስለነበረች ትንሽ እኔም ኦፕራሲዮን መሆን ለእኔ አዲስ ስለነበር ትንሽ ከባድ ነበር። በዛ ላይ ደግሞ ቤት ከገባንም በኋላ እኔ እንደው ሞር በቃ ለሱ በጣም ትልቅ ማልውስጤ ምስጋና ያለኝ ያን ታይም ስራ ትቶ ይመጣ ነበር። ሰራተኛ ስላልነበር በእውነት ቅርብ ነበረ ቤታችን። ኖ በጣም ሩቅ ስራ ትቶ ይመጣ ነበር እኔን ለመርዳት ልጅ በያዝኩ ጊዜ ማለት የመጀመሪያ ወራቶች ጊዜያቶችና እንደዚህ ምግብ በላሽ አልበላውም ካል ይዞ ይመጣል ካለበት ቦታ። በዛ ላይ ደግሞ እንዳልኩሽ በሰባተኛ ቀኔ ነው ትምህርት ቤት የሄድኩት። ኦልሬዲ ሆስፒታል ተኝቼ ስለነበር ትምህርቱን ማቋረጥ ስላልፈለኩ ወልጄ መጥቼ ኦልሬዲ እንትኑ ከተወሰደልኝ በኋላ ከተነሳ በኋላ የሰባተኛው ቀን ቼክአፕ ከተደረገ በኋላ ወዲያው ነው ትምህርት የጀመርኩት እና አራት ልጅ ይዞ ነበር የያዘ። ማታ እኔ ተምሬ ስመጣ ደግሞ ወጥቶ ይቀበለኛል ምሽት ላይ እና ሞር ተምሬ እስክጨርስ ድረስ ሳፖርቱን ሰፖርት ያደርግ ነበር። ባያደርግ ኖሮ አልማርም አልጨርሰውም ነበር። ከዛም ደግሞ ብዙ ጊዜ ሴቶች እዚህ ላይ ነው የሚያቋርጡት ከስራ አለም ከትምህርታቸው ትንሽ ብዙ የሚያደርጉት በሚወርዱበት ሰዓት። ከዛም ማስተር ሴልም ስማር ማታ እየመጣ ከቤት እየነዳ እየመጣ ካለውበት ቦታ ይዞኝ ይመለሳል። ምክንያቱም በቃ መማር አለብሽ፣ መበርታት አለብሽ፣ መጎበዝ አለብሽ የሚል ትልቅ እምነት ነበረው። ደግሞ እንድማርም በብዙ ሰፖርት አድርጎኛል። ልጅ መወለዱ በጣም ነው በረደ ያደምቃል። ደግሞ ቶሎ ነው የወለድኩት። ሁሉንም በሁለት ዓመት ልዩነት ነው የተወለዱት እና በዚህ በቃ እድለኛ ነኝ እላለሁ። የፍቅር ህይወታችሁ የነበረውን ግንኙነትና የትዳር ህይወታችሁን እስኪ ልዩነቱን እስኪ አጫውቱ። ትዳርና ፍቅር ያለው ውጭና ቤት እንደማለት ነው። ውጭማ ትስቂያለሽ፣ ትጫወቻለሽ፣ ትቀልጃለሽ። ሽሮ የለብሽም፣ በርበሬ የለብሽም። ከዛ ደግሞ ልጅ የለም፣ በቃ ቤተሰብ የለም። ውጪ ለብቻሽ ነሽ። ውጪ ላይ ደስተኛ ነሽ። ወደ ቤት ግን ስትገቢ ኢኮኖሚካሊ
ትጋጫለሽ። ከዛ ደግሞ ወጣ ገባ አረዳኸኝ ብዙ አለን ልዩነቶች አሉ። አብረሽ ስትሆኚ ለሰው ስሜት በጣም ጠነቀቂያለሽ። ምክንያቱም ሁሉ ጊዜ አብረሽ ነው ያለሽው። ውጭ ስትሆኚ ግን በዛች ጊዜ ውስጥ ምናልባት 1 ሰዓት 2 ሰዓት አብረን እንሆናለን። ከዛ በኋላ እንለያያለን፣ ወደ የስራችን እንሄዳለን። ከዛ ደግሞ የሚቀጥለው ቀን ነው። ይሄ ግን 24/7 አብረሽ ነው ያለሽው። ስለዚህ የሚያጋጥም ቻሌንጅ ይኖራል። ልጅ ከተወለደ በኋላ ኢቨን እንዳልኩሽ ነው ሰራተኛ አለ ብለሽ ስታስቢ ትሄድብሽና ከስራ ትቀሪያለሽ። አሁን ያ ራሱ እንትን ነው የሚፈጥርብሽ ምናምን ነገር እና ብዙ ነው ያለውና ግን ምንድነው ሁሉም የራሱ ከለር አለው ነው ጣዕም አለው ነው አውርተሽ ምናምን እንግዲህ በጭውነት ጊዜ ምናምን ነገር ምንድነው የሚያስደስታት ብለሽ በጣም ትጨነቂ ትችያለሽ። ያኔ ለመያዝ ነው የምትጥሪው፣ እንዳታመልጭ ትፈልጊያለሽ ምናምን ነገር እና ምን ኤክስትራ ማይል ሁሉ ልትሄጂ ትችያለሽ። ገብቶሻል። እቤት ከገባች በኋላ ደግሞ ያው ችግሩ ስለምታውቀው ኤክስትራ ማይል መሄድ የለብሽም። አብረሽ ነው የምታውቂው፣ የገንዘቡ መጠን ታውቂዋለሽ ምናምን ነገር ታውቂዋለሽ ምናምንና ይሄ ልዩነት ይኖራል። ግን ዞሮ ዞሮ ምንድነው እሱ ውጭ የነበረው መተሳሰብ እዚህ ጋር ጠንክሮ ስር ይዞ ይቆያል። ምክንያቱም የጋራ ነገር ይኖርሻል። አሁን እቃውም የጋራ ነው፣ አልጋውም የጋራ ነው፣ ምናምን የጋራ ነው፣ ልጅ የጋራ ነው፣ ምናምን የጋራ ነው። ስለዚህ ቪዥንሽም የጋራ ነው። ምን እናድርግ ነውና ሞር ይጠነክራል ወደ ስመጪ ወደ ትዳር ውስጥ ስትገቢ ማለት ነው። ግን የዛኑ ያህልም ደግሞ እንዳልኩሽ ነው አለመስማማት ይኖራል። እንደዛኛው አይደለም። እዚህ ያንን ቀስ እያልሽ ትዕግስት እያበጀሽ ምን እያልሽ ከቀን ወደ ቀን ማቹር እያደረግሽ ትሄጃለሽ። እንግዲህ ያው ማቹሪቲ ትዕግስት ነው። በነገራችን ላይ ሰው በሰለ የሚባለው ብዙ ትዕግስት ሲኖረው። በጣም በትዳራችን ተፈተነንበታል የምትሉት ጊዜ ነበረ። መቼም ረጅም ዓመት ነው የቆያችሁት፣ 22 ዓመት፣ አሁን ወደ 23 እየሄዳችሁ ነው አይደል? ስለዚህ በእነዚህ ሂደቶች ውስጥ በጣም ጥሩ ምን የሚባሉ ጊዜዎች አሉ። ለምሳሌ ልጅ ሲመጣ በጣም ጥሩ ጊዜ ነው። አብራችሁ የምታሳልፏቸው ጊዜዎች ብዙ ነገሮች አሉ ትዳር ውስጥ የምናገኛቸው። እዛ የምንፈተንባቸው ጊዜዎች ደግሞ ይኖራሉ። የቱ ነበር የእናንተስ ጊዜ? ከዛስ ደግሞ እንዴት ታለፈ ያ የመጣው ችግር? ሁለት ነገሮችን ነው እዚህ ማነሳቸው ማለት ሰውንም ያስተምራሉ ብዬ ስለምል፣ አንደኛው የልጃችን የመጀመሪያ ልጃችን ህመም ጊዜ ትልቅ ቻሌንጅ ነበር ለኛ ማለት ያልጠበቅነው ያላሰብነው እና ደግሞ ይሆናልን ብለን ያልጠበቅነው ነገር ነበር እና 3 ሳምንት ትልቅ ቻሌንጅ ነበር ለኔ። ያው እንደዚህ አይነት አሁን ትዳር ባይኖረው ይኖረው ምናልባት እኔም አልኖርም ነበር ዛሬ እዚህ ቁጭ ብዬ ምናልባት ላላወራችሁ እችል ነበርና ሁኔታው ሲፈጠር በቃ ራሴን ማጥፋት ወይ መሞት ነው የመረጥኩትና አሞኝ ነበር እኔና ከባድ ነበር፣ በጣም ከባድ ነበር። ምክንያቱም ማንም ሰው ሊገምተው ይችላል። እንግዲህ ትልቁ ከትዳር በኋላ ትልቁና በጣም የምጠብቀው ነገር ልጅ ነው። ልጅ ደግሞ እንደዛ ነገር ሆነ ሲሉ ነው በጣም ክራሽ ሊያደርግ ይችላል። ግን እግዚአብሔርን ማወቅ ቀላል አይደለም። እምነት ሲኖርህ ብዙ ነገር መቋቋም ትችላለህ። እና እኔ እንደዛ ነበርኩኝና በዛ ነው ያለፍነው። አንዳንድ ሰዎችም የቅርባችን የነበሩ ሰዎች መጡና በቃ እንደዚህ ሆና እኮ በዚህ ጊዜ የሞተ ሰው ነበር፣ እንደዚህ ልጅ ሆኖ እንደዚህ ጀምሮት በዚህ ጊዜ የሞተ ሰው ነበር ምናምን የሚሉ ነገር ሰዎች ነበሩና ትንሽ ፈትኖን ነበር። እንዴት አለች? በጣም እሱ በጣም አበረታኝ። እኔ እንደውም በቃ ከዚህ በኋላ መኖር አልፈልግም፣ መሞት ነው የምፈልገው። ምክንያቱም ይሄንን መንገድ ፓስ ማድረግ አልችልም ብዬ ስለው አንቺ መርከብ ነሽ፣ መርከብ ከተሰበረው ውስጡ ያለው ሰው ሁሉ ይሰምጣል እና ሁላችንንም እኛ እንትን ላይ ነን ያለነውና መርከብ ነሽ አንቺ ተሰበርሽ ማለት ሁላችንንም አጠፋሽን ማለት ነውና ፕሊዝ ብሎ ለመነኝ። አይዞሽ አለኝ። እውነትም አለፈ። እውነቴን ነው የምልሽ ነው በቃ ትልቁ ነገር ደግሞ እንደዚህ ማውራት ነው። አለፈ በጣም አሁን በጣም ደህና ናት፣ በጣም ጤነኛ ናት። አሁን 4ኛ ዓመት ዩኒቨርሲቲ ተማሪ ናት። ሌላኛው ሁለት ነበር አይደል? ሌላኛው ደግሞ ትራንዚሽን ፔሪድ ፈለገና መለወጥ ፈለገ። በቃ አልቀጠርም እኔ ከቀጠር ህይወት መውጣት አልፈልግም ማለት እሺ እኔ የራሴን ስራ ነው መስራት ያለብኝ በፍጹም አለ። እኔም ያው ሰራ ነበር፣ አስተምር ነበር።
ከዛም ሌላ በኢኮኖሚክሱ ሌላ ስራዎችን ተቀጥሬ እየሰራው ነበር። ግን በቃ አገልግሎት ብዬ እግዚአብሔርን አገለግላለሁ ብዬ ስወጣ ተገጣጠመ ነገር ማለት አላወራችሁበትም ነበር? ኖ እኔ ቀድሜ ነው ኦልሬዲ እንትን ያልኩት። ሂኖ እሱ እኮ ያውቀዋል፣ ግን የስራውን ዓለም ያውቀዋል፣ በምን አይነት መንገድ እንደሚያስፈልገውም ያውቃል። ሂኖስ ግን እኔ ደግሞ ዓለም ውስጥ ደግሞ ያለው ተቀጥረው ደሞዝ ካላመጣ ወይም የሆነ ይሄ ያለን የምንለው ነገር ከሌለ እንዴት ነው የምንኖረው የሚለው ደግሞ እኔ ውስጥ ጭንቀት አለ። በጣም ያስፈራል። እና እሱ ነበረ ቻሌንጅ የነበረውና እርስ በርስ መጋጨት ጀመርን። በቃ ግጭቶች ነበሩ የሀሳብ ማለት እሱም ያየው አለ የራሱ እይታ ሰክሲድ እንደሚያደርግ እንደሚሳካለት እንደሚሆንለት ያያል። ግን እኛ አለ ደሞዝ እንዴት ነው የምንቀጥለው? አንቺ ደግሞ ስራ ቆምሻል። እኔም ስራ ቆሜያለሁ። ልጆች አሉ። ወንድ ይሄ ላይ ውሳኔ የወሰንኩበት መንገድ እንደ ወንድ ስለ ስራ የላት እንዴት ተሳሳመንካት? አሁን ኤልሲ ለምን እያልሽ ነው? ተጋጭተናል። አክቹሊ ተጋጭተናል። እንዲያውም እንዴት ራእይን አደግፊኝ ማን ብዬ አካኪ ዘራፍ ብዬ ነበር። እና ግን ያው አንድ ወቅት ላይ እኔ እንትን ነበር እቅድ ነበረኝ ዩኒቨርሲቲም እያለሁ 4 አመት አስተምራለሁ። ምክንያቱም እኔ ቱሪዝም ነው የተማርኩት፣ ቱሪዝም ማኔጅመንት ነው የተማርኩትና 4 አመት አስተምራለሁ። 4 አመት ደግሞ ፖሊሲ ላይ እንደው ኮንትሪቢዩት ማድረግ ብችል 4 አመት እቀጠራለሁ መንግስት ቤት። ከዛ በኋላ የራሴን ስራ ነው የምሰራው ብዬ ወስኜ ነበር። እውነትም እንዳልኩት 4 አመት አስተማርኩ፣ ጨረስኩ። 4 አመት መንግስት ቤት ሰራው። የቱሪዝም ፖሊሲው ሲወጣ የኮር ኮሚቴ ሜምበር ሆኜ ነው የተሰራሁት። ያን ሚሽን ጨረስኩ። አሁን ወደ ራሴ ነው የምሄደው አልኩኝና ሲሄድ እንዴት ምናምን ነገር አለች። እኔ በቃ እኔ በዚህ ነው የምሄደው፣ ቅድም እንዳልኩሽ በዚህ ነው የምሄደው ምናምን ነገር አልኩ። እሷም ስጋት አደረባት። ግድ የለሽም ይሄን ነገር እናደርገዋለን፣ ምንም እንትን የለውም ምናምን አልኩ። ፍቃድ አወጣሁ፣ የንግድ ፍቃድ አወጣሁ። ከዛ ስራ አገኘሁ ወዲያው። ተገኘ ስራ ወዲያው? አዎ የአማካሪነት ስራ አገኘሁ። ስራውን ሳትለቅ በፊት ነው ለቀቅ? ለቅ ያለው ስራውን ለቅ? አዎ ለቅ ያለው። አይ ለቋል። እንትንም ማን ነው ሲወጣም ደግሞ ገባ ሲሰራበት የነበረው የተገኘ ገንዘብም ነበር ማለት የሆነ የሚያቆይ ነገር አለ። ኮምፐንሴሽን ነበር ያስፈራል። ከዛ በኋላስ 100,000 ብር ይዘህ እኮ ከዛ ስትላለህ ከዛ እሱ እኮ ነው ስራውን የኮንሰልተንሲ ስራ ሰርተሽው ታገኛለሽ። ከዛ ቀጣይ ክፍያ የለውም። ደግሞ ሌላ ስራ እስከምታገኝ ታረጊበት ነውና ትንሽ ይፈትን ነበር። ከዛ ቻሌንጅ ይሆናል። እንዴት አስረዳህ? እንዴት እንድትቀበል አረካት? በዛው ላይ ያለን ነው፣ በዛው አይነት ላይ ያለን ነው ስራ ያገኘው። ከዛ መፍትሄ ራሱ ሆነ እና ስራ ያገኘው ጥሩ ስራ ነበር እውነት ለመናገር። ከዛ እንዳውም ከመኖርም አልፈን ቤት ለመስራት ሁሉ ሀሳብ ጀመር ማለት ነው። ከዛ እያልን ይሄ ነገር እያለች ግን ያው ዛሬም መቀጠር ይሻላል ነው ትወረድ። እኔ ማስበው ሁሌም እሱ ነው ማለት መቀጠር ለምን ቋሚ የሆነ ነገር አለው ነው አይደል? ቋሚ ኢንካም አለው ነው። እስኪ እናንተ የትዳራችሁ ጥንካሬ ምንድነው? ለሌላው ያስተምራል የምትሉት አሁን ጥሩ ነገሮችን ያጫወታችሁን እስኪ ምን ነበር እናንተ የትዳር ጥንካሬ? እኔ አሁን ደስ የሚለኝ ብዙ ሴትም እንዲሆንላት የምትፈልገውን ነገር ከሱ ያገኘሁት ነገር ምንድነው የት እንዳለ አውቃለሁ። ለምሳሌ የትም ይሄድ የት ቦታ እንዳለ አውቃለሁ። እሺ ከዛ ደግሞ እንድታሰብላት አይደለም የምትፈልገው ሴት ስቲል 23ኛ ዓመታችን አሁን ሚያዝያ ሲመጣ 23ኛ ዓመታችን ስቲል በየቀኑ እንደዋወላለን። ምሳ በላሽ ነው? አዎ እንደ አዲስ ነው ሁሌም ማለት በቀን 3 ወይ 2 ሚኒመም 2 ይደውላል። በልተሻል ወይ ገብተሻል ወይ? ለልጆቹ በጣም ድንቅ አባት ነው። በጣም ይሰማቸዋል፣ ያወራቸዋል፣ ታይም ይሰጣል። ብዙ ጊዜ ቅዳሜ እሑድ ከኔ ጋር ነው የሚቆየው። በተረፈ አሳቢ ነው። ገንዘብ ኢሹ ላይ ስትመጣ ገንዘብ እኔ ጀነሪ ነኝ ደሞዝ የምቆጥረው ቀኑን ሰርቶ ዳንቺ ነው ማለት ነው። ኔክስ ገንዘብ ከሷ ነው ወስዶ ገንዘብ ከኔ ነው የሚወስደውና እሱ ላይ አሁን ብዙ ትዳር ላይ ስታይ ብዙ ሰው የሚጣላው ኢሹ የሚያደርገው ነገር ገንዘብ ነው። ሌላው እኔ ምንድነው ምለው አለመግባባት ሊኖር ይችላል።
ምንም ይሄ ትዳር ተሰርቶ ያለቀ ቤት አይደለም። ኤቭሪ ዴይ ዲስአግሪመንት ሊኖር ይችላል። ያ ዲስአግሪመንት ግን የሚተውን በመተው ኦኬ። በጣም ሲሪየስ የሆነ ነገር ደግሞ ቁጭ ብሎ በመነጋገር ማሳለፍ እንጂ ቶሎ ብሎ ወደ ፍጥጫና ወደ ዓለም በቃ ወደ ከረረ ነገር አለመሄድ ጥሩ ነው። ያው ኢቫንጋዲ ይቀጥላል። ተመልካቾቻችን ወደ መጨረሻው አካባቢ እየደረስን ነው። የመጨረሻዎቹ ደግሞ አጫጭር ጥያቄዎች ምን ጠይቃቸው ነው? አዎ የለም እሱ ምን ይባባልበት ነውና አጫጭር ጥያቄዎችን እንጠይቃቸው። አጫጭር ጥያቄዎችን እንጠይቅና ፕሮግራማችንን እያጠናቀቅን ነው። አዎ መልካም። ፍቅሩን ቶሎ የሚገልጸው እኔ ነኝ። ማነው ገንዘብ የሚያጠፋው? ገንዘብ እሷ ጋር ያለው። ስለዚህ ግን ምንድን ነው ማጥፋት ሳይሆን በቃ ሲንሀር ቶሎ የሚያኮርፈውስ ማን ነው? እሱ ነው። ለመዝናናት ቤት ውስጥ ወይስ ሬስቶራንት? ለመዝናናት በነገራችን ላይ እሷ ነች ኢኒሼተር። ሁሉ ጊዜ እንውጣ የምትለው እሷ ነች። እዚህ ቦታ እስከዛሬ ያደረግናቸውን የመዝናናት እቅዶች በሙሉ ያቀደችው እሷ ነች። ከአዲስ አበባ ውጭም ቢሆን አዲስ አበባ ውስጥም ቢሆን ልጆቹንም መዝናኛ ቦታ የምትወስደው እሷ ነበረች። ማን ነው የሚያቀብጥ ልጅን? ያቀብጣል። አታቅብጣለሽ። አቅባጭ እኔ አይደለሁም። ሞት ስጦታ የሚሰጠው ማለት እኔ ነኝ። እሷ ነች የጀመረችው። እንዲያውም ምን ነበር የመጀመሪያ የሰጠች ስጦታ? ሸሚዝ ግን አልወደደው። ጥቁር ሆነ። እኔ መልኬ ጥቁር ነው። እንደገና አልተቆጣጣም ነው። የእናንተ የፍቅር ታሪክ ወይም የትዳር ህይወታችሁ ቢሰራ ፊልም ቢሆን ማን ቢተውነው ደስ ይልሻል? ኤልሲ አንቺን ታሪክ ኤልሲ ማለት ሰራብልሽ የምታስቢያት? ወይ እኔ የሚገርምሽ ነገር ብዙ ይሄ ፊልምና እንትን ላይ ብዙ እንትን አይደለሁም እንደዚህ የሚታወቅ ግን ሙሉ ዓለም ታደሰ በጣም ነው የምወዳት። ይመሳሰላሉ ትንሽ ሙሉ ዓለም በጣም ነው የምወዳትና ሀረጎይን አሰፋ ሁለቱ በጣም ነው የምወድሽ እውነት እጅግ በጣም ነው የምወድሽ አሁንም ወደፊትም ፍቅራችን ምሳሌ ሆኖ ልጆቻችን ደግሞ የኛን የፍቅር ምሳሌ ይዘው እንዲሄዱ ነው የምመኘው። ረጅም እድሜ ከጤና ጋር እመኝልሻለሁ። እኔ በጣም ነው የምወደው። በጣም ነው የምወድህ፣ በጣም ነው የማከብርህ፣ በጣም ነው የማፈቅርህ። እግዚአብሔር አንተን ለልጆቼ አባት አድርጎ ስለሰጠ በጣም ደስተኛ ነኝ በእውነት። እነሱም እድለኞች ናቸው። በዛ ደግሞ በጣም አም ግሬትፉል። በጣም ትልቅ ምስጋና አለኝ። እግዚአብሔርንም ስላንተ አመሰግናለሁ። ሰጪው እግዚአብሔር ነው፣ እሱ ክብሩን ይውሰድ። በጣም ነው የምወድህ፣ በጣም ነው የማከብርህ። ረጅም እድሜን እመኝልሃለሁ። እኛም በጣም ደስ ብሎናል ጊዜያችሁን ስለሰጣችሁን፣ ያለፋችሁበትን ተሞክሮ በሙሉ በቅንነት ስላጋራችሁን በጣም ደስ ብሎናል። ረጅም እድሜ ከጤና ጋር እንመኝላችኋለን። ደግሞ 25ኛ ዓመቱን እንገናኛለን ብለን እናስባለን። ታሩናላችሁ። ደስ ይለናል። በጣም እኛም እጅግ በጣም ነው የምናመሰግናችሁ። እውነት እንግዲህ ስፖርት አድርጋችሁን ይሄን ጊዜ አብረን እንድናሳልፍ ስለመረጣችሁን በጣም ነው የምናመሰግነው። ተመልካቾቻችን እንግዲህ ኢቫንጋዲ የተሰኘው ፕሮግራማችን እነሆ በእለተ ቅዳሜ በኢቫንጋዲ ምሽታችን እንዳማረ እንደተዋበ እዚህ ለደረጃ ላይ ደርሷል። መኮንን ገብረ እግዚአብሔርና ኤልሳቤት ከበደ ቆንጆ ጊዜ ያሳልፈናል ከነሱ ጋር። እንግዲህ በቀጣይ ሳምንት ደግሞ በሌሎች ፕሮግራሞች እንመጣለን። አሁን እንግዲህ በዚህ ፕሮግራም ላይ መሳተፍ የምትፈልጉ ማንኛውም ጥሩ ትዳር ያላችሁ ሰዎች እንግዲህ በመናስቀምጣቸው ስልክ ቁጥሮች ልደውሉልን ትችላላችሁ። ከኛ ጋር ጊዜ ስላሳለፋችሁ ደስ ብሎናል። አብረናችሁ ቆይታ ያደረግነው ቃል ኪዳን ዘላለምና እጹብ ተገኘ ከሌሎች ባለሙያዎች ጋር እንግዲህ በጋራ በመሆን ነበረ። ለሳምንት ቀጠሯችን እንዳይረሳ። ይህ ፕሮግራም እዚህ ጋር ተጠናቋል። ደህና ደሩ።